አሁንም ቢሆን ሄርሜላና ደስታ ከልጆቹ ህይወት ካልወጡ ልጆቹ በሰላም መኖር ይችላሉ ብዬ አላስብም። ለምን ደስተኛ ሆነው እንዲኖሩ እንዳልፈለጋችሁ፣ ለምን ደስተኛ ሆነው እንዲኖሩ እንዳልፈቀዳችሁ ሊገባኝ ያልቻለ ጉዳይ ነው። ልጆቹ አንድ ላይ ሲገናኙ በጣም ደስተኛ ይመስላሉ። ነገር ግን ከነሱ ህይወት ልትወጡ ያልቻላችሁበት ምክንያት ምን እንደሆነ እስካሁን መረዳት አልቻልኩም። በተለይ ሄርሜላ የምትባል ሴትዮ መርዝ እያለች አብርሃም በጤናማ አእምሮ ያስባል፣ በጤናማ ጭንቅላቱ ይገነዘባል ማለት በጣም አስቸጋሪ ሆኗል። በዚህ ሰዓት በጣም አስቸጋሪ ሆኗል። ለምን እንደሆነ አላውቅም። አንድ ላይ ሲገናኙ ሩታና አብርሃም በቅርብ እያደረጉ ያሉት ነገር እርስ በርስ መተሳሰባቸውን፣ እርስ በርስ መፈላለጋቸውን፣ አንድ ላይ ለመኖር ፍላጎት ያላቸው ይመስላል። ምንም ኦፊሻሊ ቢፋቱም፣ ምንም አንድ ላይ አሁን ባይኖሩም፣ ነገር ግን ልጆቹ እርስ በርስ ሲገናኙ ደስተኛ ይመስላሉ። አንድ ላይ መኖር የሚያስደስታቸው የሚያዝናናቸው ነገር መስሎ እየታየኝ ያለው ነገር ግን ሄርሜላና ደስታ እስቲል ነው ልጆቹ በሰላም እንዲኖሩ እየፈቀዱላቸው አይደለም። ጋይስ አላቅም ለምን መውጣት እንዳልቻሉ። ደስታ የተባለውን ልጅ ኮንታክቱን አግኝቼ ነበር፣ በተደጋጋሚ ደውዬለታለሁ። ነገር ግን ማንሳት አልቻለም፣ ስልክ ማንሳት አልቻለም ማለት ነው። ልነግረው ውስጥ የሚሰማኝን ነገር ለልጁ ልገልጽለት ፈልጌ ነበር። ነገር ግን በተደጋጋሚ ስደውልለት ይህ ሰው ፍቃደኛና ፍላጎት የለውም የኔን ስልክ ለማንሳት ማለት ነው። ቢኮዝ ምን ላውራው እንደምችል ያውቃል። ከዚህ በፊት የነበረውን ቪዲዮ ስላየ ማለት ነው። ከዚህ በፊት የነበረውን ፋይል ለነ ሩታና አብርሃም እንደላክን በተገቢው መንገድ በአግባቡ አስረግጦ ነው የሚረዳው። እና አሁንም ቢሆን እነዚህ ልጆች ደስተኛ እንዳይሆኑ በመካከላቸው ያለው ትልቁ ችግር ብዬ ማስበው እኔ የሄርሜላና ደስታ ወደ ህይወታቸው መግባት እንጂ እነዚህ ልጆች እመኑኝ ያለ ሽምግልና ያለ ሶስተኛ ወገን ጣልቃ ገብነት አንድ ላይ መኖር የሚችሉ ልጆች ናቸው ብዬ ነው ማስበው። ሁለቱ በጣም ተዋደው ተፋቅረው መኖር ይችላሉ። ነገር ግን እየተፈጠረ ያለው ነገር አሁን በትላንቱ ቪዲዮ በተመለከቱት ነገር አብርሃም የተገነዘብኩት ነገር አለ። አብርሃም በጣም ሰልፊሽ ነው፣ በጣም ሰልፊሽ ሰው ነው። የራሱን ፍላጎት የራሱን ስሜት ማስጠበቅ እንጂ የሌላን ሰው ፍላጎትና የሌላን ሰው ደስታ የሚፈልግ ሰው አይደለም። ልጁ በትክክል የራሱን ፍላጎትና ደስታ ብቻ ነው የሚመለከተው፣ በትክክል ማለት ነው። ይሄን ደግሞ እንዴት አየ ካላችሁ ለምሳሌ ምንድነው ያላት መጨረሻ ላይ ሲወጣ እዚህ ቤት ልጄን ላይ በሚመጣ ጊዜ ሌላ ሰው እንዳልመለከት ነው ያለው። ነገር ግን እሱ ከሄርሜላ ጋር የፈለገውን ነገር ማድረግ እንደሚችል በቃ ተሰምቶታል፣ መብቱ ነው። ነገር ግን እሷ ሩታ የፈለገችውን ነገር ማድረግ አትችልም ማለት ነው። የፈለገችውን ነገር ማድረግ አትችልም። እኔ አሁንም ቢሆን የሩታ ደስታ በጣም አስፈላጊና ሁላችንንም የሩታ ወዳጆች ደስ የሚለን ነገር ነው። ነገር ግን እኛ እያልን ያለነው ከደስታ ጋር አይሁን እንጂ ሩታ ደስተኛ እንድትሆን እንፈልጋለን። ሩታ ከደስታ ጋር እንድትሆን አንፈልግም እንጂ ኦፊሻሊ ሁሉም የሩታ ፋን ደስተኛ የሚሆነው መች ነው? የራሷን ህይወት ሲኖራት ደስተኛ ስትሆን ነው። ኢንጀነራል ምንድነው የምንፈልገው? አብርሃምና አንድ ላይ እንዲሆኑ እንፈልጋለን። ግልጽ ነው። ይሄ ደግሞ በጣም አዳጋች ያደረገው ነገር ይሄ ነገር እንዳይሆን በጣም ትልቅ ችግር እየፈጠረ ያለው ነገር የማን ነው? የሄርሜላና የደስታ በልጆቹ ህይወት የመግባት ሄርሜላ በአብርሽ ህይወት እንዲሁም ደስታ ደግሞ በሩታ ህይወት መግባት ነው እንጂ ትልቅ ችግር እየፈጠረ ያለው እነዚህ ልጆች ማለት ነው በጣም ደስተኛ የሚሆኑ ልጆች ናቸው። ቢሊቭ ሚ ጋይስ፣ እነዚህ ልጆች ቢወጡ ፍቺው ተቀዶ እነዚህ ልጆች አንድ ላይ መኖር ይችላሉ። ወልደዋል፣ አንዴ ታስረዋል። በነገራችን ላይ በልጅ ታስረዋል። አንዱ ላይ ደግሞ በልጅ ሲታሰር መለያየት በጣም አስቸጋሪ እንደሆነ ያው ሁላችሁም ትገነዘባላችሁ፣ ትረዳላችሁ ብዬ አስባለሁ። ስለዚህ የነዚህ ሰዎች ትልቁ ፈተና ወይም ትልቁ ችግር ብዬ ማስበው እና የምረዳው ነገር ብዬ ማስበው ምንድነው የሩታና የሄርሜላና የደስታ ጣልቃ ገብነት ተለሳልሶ የደስታ ባህሪ ብዙዎቻችሁ እንደምትገነዘቡትና እንደምትረዱ ወይም ቪዲዮ ላይ እንዳያችሁት አይደለም። ደስታ ቪዲዮ ላይ ስታዩት ዝምተኛ ነው። ኢቭን አብርሽ ሊያጠቃው ሲሞክር ዝም ነው የሚለው። የሆነ ሰዓት ስሜታዊ ሊሆን ይችላል። በቃ ሪያክት የሚያደርግ ሰው አይደለም። አብርሽ ነው እንደዛ አይደለም ደስታ። ዛሬ አሰማችሁ ነበር ስልክ ቢያነሳልኝ፣ በቀጣይ ቪዲዮ አሰማችኋለሁ። ስልክ ደውዬ በትክክል ምን ማለት እንደሆነ የደስታ ባህሪ ትክክለኛው ባህሪ የቱ እንደሆነ በትክክል ታያላችሁ፣ ትገነዘባላችሁ። እንደምታዩት በጣም የተለሳለሰ ሰው፣ አሳቢ፣ አስተዋይ ምናምን ሰው አይደለም ደስታ። በፍጹም እንደዛ አይነት ሰው አይደለም ደስታ። በጣም ገንዘብ የሚወድ ከሴቶች ጋር የተለያየ ግንኙነት ያለው አደንዛዥ ነገር የሚጠቀም ነው ደስታ። ሁሉም ሰው ያውቃል ይሄ።
እንደዚህ አይነት ሰው ደግሞ በሩታ ህይወት መጥቶ ደስታን የሚሰጣት ሰው አይደል። ደስታዬ ስትል ነበር። ኖ በፍጹም ተሳስታለች። ደስታ በህይወቴ ከመጣ በኋላ ደስተኛ ሆኛለሁ። በጣም ትክክል ያልሆነ ስቴትመንት ነው ይሄ። ትክክለኛ ያልሆነ ንግግር ነው። ቢኮዝ ደስታ እንደዛ አይነት ሰው አይደለም። ስላልገባች ነው። በነገራችን ላይ የሰው ልጅ በመጀመሪያ ደረጃ እናንተን ሲተዋወቃችሁ የሚያሳየው ባህሪ በጣም አሪፍ የሚባለውን ኩል የሚባለውን ባህሪ ነው የሚያሳያችሁ። በጊዜ ሂደት ነው ትክክለኛ ባህሪ የሚገለጠው። ግልጽ ነው ይሄ። ደስታም ያን ነገር ነው እየተጠቀመ ያለው። በፍጹም እያሳየ ያለው ነገርና በትክክል ህይወቱ ማና ማን ነው? በቃ ሰማይና ምድር ነው። በፍጹም የተለያየ ባህሪ ያለው ልጅ ነው ደስታ። እና ሩታም ቢሆን ይሄን ነገር ተገንዘበሽ የላክነውን ቪዲዮ አይተሽዋል። ግን ለምን ስቲል ነው ምላሽ እንዳልሰጠሽ ግራ ገብቶኛል። ስቲል ነው አልገባኝም፣ ለምን ምላሽ እንዳልሰጠሽ ማለት ነው። ቢኮዝ እዚህ ጋር ይሄን ነገር እያረግን ያለነው ለምንድን ነው? አንቺ በጣም ህይወትሽ መበላሸት የለበትም። የብዙ ሰዎችን ህይወት አበላሽቷል። ወዳልተገባ መንገድ ውስጥ ገብተዋል። ብዙ ሰዎች፣ ብዙ ሴቶች ገንዘባቸውን ተጠቅመዋል፣ ሴትነታቸውን ተጠቅመዋል፣ ሞራላቸውን አበላሽቶታል። ያንቺም ወደዛ ነገር እንዳይሄድ እዛ ነገር ላይ እንዳትወርቂ ተገቢውን ጥንቃቄ እንድታደርጊ ነበር ቪዲዮን በመረጃ መልኩ የላክልልሽ። ነገር ግን አንቺ ተገቢውን ምላሽ አልሰጠሽንም። ይሁን ምላሽ ካንቺ ጠብቀን አይደለም ያን ነገር ያደርግነው። ኦኬ ምላሽ ለኛ አስፈላጊ አይደለም። ነገር ግን ያን ነገር አይተሽ በትክክል ጥንቃቄ እንድታደርጊና ያልተገባውን ነገር እንድታስወግጂ ነው ያን ቪዲዮ የላክልልሽ ማለት ነው። እኔም ወንድሜም ጀርሚ አንድ ላይ በመሆን ያን ቪዲዮ ወደ አንቺ ያደረስነው። ስለዚህ ይሄን ነገር ተገንዝበሽ ወደ ትክክለኛው መንገድ እንድትሄጂ። ሄርሜላ ደግሞ በተቻለሽ መጠን ከነሱ ህይወት ውጪ። በቃ አትሆኝም፣ አንቺ በፍጹም አትሆኝም። ክፋት አይደለም ወደሽው ሊሆን ይችላል አብርሽን። ነገር ግን አብርሽ ላንቺ የሚሆን ሰው አይደለም። ልጅ እያለው ደግሞ እንደዚህ ልጥፍ ማለት ተገቢ ነው ብዬ አላስብም። እኔ ልጅ እያለው እያየሽ ነው። ገብቶሻል አይደለ? ለሩታ ያለውን ቦታ ደግሞ እየተረዳሽ ነው፣ በጊዜ እየተረዳሽ ነው ብዬ ነው የማስበው። ትረጃለች፣ በጊዜ እየተረዳሽ ነው፣ እያየሽ ነው፣ እየተገነዘብሽ ነው። ስለዚህ ምንም እንደዚህ ስግጥ ብሎ ልጁ ላይ መለጠፍ ተገቢ ነው ብዬ አላስብም። የከተማ ልጅ ነሽ፣ ነቃቤ በቃ የከተማ ልጅ ነሽ። ሰው አታጭም፣ ቆንጆ ነሽ፣ በቃ ችግር የለውም። ተፋጩ። አብርሃም የራሱ ይሆታል እና አብርሃም ምን እንግዲህ እንደነፉብህ ምን አይነት ስሜት ውስጥ እንዳለ አናውቅም። በትክክል እየተገነዘብን አይደለም። በትክክል ይሄ እንዴ ነው ዳይናሚክ ቼንጅ ነው የሚባለው። እንደዛ አይነት ለውጥ ነው በህይወት የመጣው። በጣም ተለውጣል። ጭንቅላት ተለውጧል። አመለካከት ተለውጧል። አነጋገር ተለውጧል። ሰልፊሽ ሆናል። ለራስ ብቻ ነው የምታስበው። ለልጅ ራሱ የምታስብ አይመስለኝም አንተ። በትክክል የልጅ ህይወት ራሱ የሚያስጨንቅ አይመስለኝም። በትክክል ማለት ያን ነገር ነው እየተገነዘብኩ ያለሁትና ይሄ መስተካከል አለበት። ህፃን ልጅ ደግሞ እስከ ትልቅ እስኪሆን ድረስ መኖር ያለበት ከእናቱ ጋር ነው። ይሄ ህግ የሚፈቅደው ነገር ነው። ወደ ሩታ መመለሰ በጣም ጥሩ ሙቭ ነው፣ ጥሩ ውሳኔ ነው ብዬ ነው የማስበው። እና ቤተሰብ እስቲ እናንተ ያላችሁን ሐሳብ አስተያየት እስቲ ኮሜንት ሴክሽን ላይ ለወቅ። የኔ የዛሬው ይሄን ይመስላል። ዩቲዩብ ቻናሌን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ቤተሰብ ይሁኑ። ይመቻችሁ።